እኔ አንድ ሳልናገር የማልፈው ነገር የኛ ልጆች አዎ ብሔርተኛ ነኝ፣ ለጠላኝ እጠላለሁ፣ ይሄ ትክክል ነው። ግን የኛ ልጆች ይሄን ነገር አድርገው እኔ ነኝ መጀመሪያ እማስይዘው። እሺ ገባሁኝ፣ አትምቱት አልኳቸው። አትምቱት ምንድን ነው የምትፈልጉት ብዬ ነው ጥያቄ አይደል ጠየቅኩት። የዶሮ ነፍስ እኮ አይደለም የሰው ነፍስ ነው። ግን በዛ አጋጣሚ ላይ እኛም መስራት ያለብንን ነገር ልጁ መፍትሄ የሚያገኝበትን መንገድ ሄደናል። ይሄ ከሆነ ይህን የሚያስቡ ከሆነ እየቀጠቀጡ ላይቭ ላይ አንተ አማራ እያሉ ይዘው ከመንጣት አስሊ ቤት አስገብተው የልጅ ይህንን ነገር አድርጎናል። እኛም መጠነዋል። ግን እዚህ ጋር ሕክምናም የኛ ልጅ ያስፈልገዋል። ይህንንም በዚህ መልኩ ነው መነጋገር አለብን ብለው አንተ ቤት ብታስጠራን ወይ ሙባረክ ቤት በስርዓት አስጠርተውን መተን እኛ የራሳችሁ ጉዳይ ምናምን ብለን ፈንጭተን ብንወጣ ስህተተኞቹ እኛ ነን። በስርዓት ሳይሆን የፊጥኝ አስረው እየደበደቡት ነው ይዘው የመጡት። በምን ጉዳይ እንደሆነ ለማስረዳትም ጊዜ የላቸው። አሁን እኔ አጭሩን ነገር የምናገረው በዚህ አጋጣሚ ይህን እድል አግኝተናል። ጥላቻ ስላለብን እግር መንገዳችን እነሱንም ይህንን ነገር መበደል አለብን የሚባለው እኔ በግሌ ያጠፋውን ነገር እስከሌለ ድረስ ይቅርታ አልጠይቅም። 4 ነጥብ። መግደል ከፈለጋችሁ እኔም አቋሚ ነው። ጥላቻ ካለባችሁ ፈጣሪያችሁን ካልፈራችሁ የፈለጋችሁትን ነገር አድርጉ። በዚህ ነገር እኔ ስላላጠፋው መናገር ያለብኝን ተናግሬያለሁ። ለምን የሰው ነፍስ እኮ ነው፣ ዶሮ አይደለም። ወይም እንስሳ እንኳ ታቆጫለች። ተሰረቀኝ ብሎ ፍርድ ቤት የሚለው ይከራከራል። የሰው ልጅ እኮ ነው። ኦኬ ሰምተናል። ሁሉንም ክርክር ወግቶታል አሉ። ኦኬ ይህን ወግቶታል። አስሊ ይሄኛውን ልጅ ወደኛ መጡ አይደለ? ለሀቢባ ያስረክቧል። ምሳሌ ሀቢባ ምንድን ነው ያለችው? ከሁለታችሁም ውጭ ነኝ። ይሄኛውን ልጅ አምጥተው እንኩ ልጁ ይሄን ነገር ያስፈልገዋል፣ ይሄን ወጭ አውጥተናል ለሕክምና እዩ ደረሰኝ። በዛን ሰዓት ላይ ማድረግ ያለብን ነገር እናድርግ። ይሄኛውም ልጅ ተመቷል፣ ደግሟል። እያየው አግባብ አይደለም ሁሉም ነገር። ኦኬ ታንክ ዩ አቡ ምን ትያለሽ? አቡ አይ ቲንክ ገላታኛ አንድ እዚህ ጋር ለሀቢባ ሊሰጥ ከሆነ ነገሩ እንደ ቀኑ ይሆናል። አቡ ምን ትያለሽ አንቺ? እኮ የውላችሁ እኔ የምለው አሁንም ሁለቱንም ወንድሞቻችን ናቸው። በቃ ሰላም ፈጥረን ልጆቹ ሁለቱም ይታከሙ። በቃ ይህንን ነው የምለው። በእናታችሁ ማለት ያም እየተነሳ የሆነ ነገር የሚሆነ ነገር የሚል ከሆነ አሁንም ልናድር ነው መፍትሄ ሳናደርግ። በቃ መፍትሄው ምንድን ነው? ሀቢባ ነገር ልንገርሽ፣ አቡፋኖ ምንድን ነው ያጠፋው ብለን ጠይቀናል። አስሊ መጥቶ እነሱ ከጨረስን በኋላ ቤቴን አልዘጋም ብዬ የፈጣሪ ነገር ዝም ብዬ ቁጭ አልኩ። በጣም አዘንኩ፣ አንቺም ስለይሽ ማለት ነው። ለምን ተጠርተሽ መተሽ በክብር ቤትሽን ዘግተሽ አዝነሽብኝ ነው ያልሽው። ወላሂ ያ ነገር ያዘኝ፣ ቁጭ አልኩ። የፈጣሪ ነገር ምን ሆነ? መጡ ልጆቹ መጡ። የቀረቡት ነገር እንደኔ ትንሽ መሰለኝ። እንግዲህ አቡፋኖ ምንድን ነው ጥፋታቸው ስል ይሰማሉ። እዚህ ስር ተቀርቷል ሪኮርድ። ምንድን ነው ጥፋታቸው ስል አቡፋኖ ገስት ላይ ገብቶ ግደሉት ብሎ ነው የወጣው። አንድ ጆከር ማታ ቤት ከፍቶ እከሌን ያዙት፣ እከሌን እንደዚህ ያድርጉት፣ እከሌን እንደዚህ ያድርጉት እያለ ነበር እራሳቸው ማለት ነው። ለዚህ ሁለታቸው ይቅርታ እንጠይቃለን። ይሄ አሁን የሰውን ህይወት ለማ እንደኔ እኔ ካስፈለግኩ ይቅርታ መጠየቅ በእነሱ ቦታ ራሱ ልጠይቅ እችላለሁ። እንደኔ የሰውን ህይወት ለማትረፍ ሀቢባ ምንም ነገር ማታውቀው የትም ቦታ ሰላም የምትሰብከው ሳንዋሽ እመስከር ሀቢባ ይቅርታ ትጠይቅ ብትባል ራሱ እርግጠኛ ሁኜ ሀቢባ ኧረ እኔ ይቅርታ የኔ ክብር ምንም ነገር የለውም ይቅርታ ብላ ልጆቹን ታስታርቃለህ ብዬ አስባለሁ። እኔ እንግዲህ አላውቅም። ይቅርታ ባይነቱ እኔ ጋ በጣም ቀላል ነው። እንዴት ጨርሻለሁ። ይቅርታ ሀቢባ፣ እኛ ክብር የእኛ ይቅርታ ከሰው ነፍስ አይበልጥብንም። ከወንድማችን ነፍስ የእኛ ክብር አይበልጥም። ምንም ችግር የለውም። ይቅርታ እንጠይቃለን። ተበድለንም ቢሆን እንኳን ይቅርታ እንጠይቃለን። ምንም ችግር የለብንም። ለምን እዚህ ጋር ያለው የሰው ነፍስ ስለሆነ። ስለዚህ አቡፋኖና ጆከር ሰላሙ አለይኩም። በመጀመሪያ ግደሉት ብዬ የወጣሁበት ምክንያቱ ምንድን ነው ማለት አስፈላጊ ነው። እንደ ሰው ተከባብረን ይህን ችግር እንፍታ ብለን ሀቢባ ቤቷን ዘግታ መታ፣ እኛም ሙባረክን አክብረን መተን እየተካሄደ ያለው ግን
አስፈላጊ ያልሆነ ነበር። አንደኛ ጆከርንና አቡፋኖን አንበርክከን ይቅርታ እናስጠይቃለን ብላ መደለቅ ከያዘች ይኸው እንግዲህ 24 ሰዓት ሞልቷታለች። ሊና ናት ማናት ናኒ። እኛ አንድ ሰው ጥፋት ተኖረብን ይቅርታ ማለት ትልቅነት ነው። ጥፋት ላለው ሰው ነው። እኛ ተበደለናል። መጀመሪያ ወደ ጉዳዩ ከመግባታችን በፊት ምን አሉ ልጆቹ? የተወጋው ልጅ ህገወጥ ስለሆነ ሆስፒታል ሄዶ ማስታገሻ መሰጠት ስላልቻለ እንዴት ይቻላል ብሎ ሲጠይቁ እኛ በምንችለው ሕክምና እንዲገኝና ወደ ሕክምና እንዲሄድ እናደርጋለን አልኩት። ትንሽ ቆይተው የእኛኛውን አሳዩና ያንኛውን አሳዩን እንጂ ስንል አይ ሆስፒታል ሄደዋል አሉ። ይሄ ያን ጊዜ ምንድን ነው አንድ ሰው የሚሰማው? በአንድ አፍ ሁለት፣ በአንድ ምላስ ሁለት ሶስት አይነት። እኔ እንደዛ ከሆነማ ለምሳሌ ጉማ ማለት ይሄ ልጅ ወቅቶ ከሆነ ተወጋው በላይ ተቀጥቅጦ አይኑ አብጦ ደም ወደ ጭንቅላቱም ሊገባ ይችላል። ይሄ ልጅ ምን አይነት ጉዳት እንዳለው ዶክተሮች መርምረው ነው የሚናገሩት። ምምክን ተተወጋው በላይ ጉዳት ሊኖረው ይችላል። ስለዚህ ጉማ የሚባለው እንዴት ነው? ታይቀጠቅጡ ልጁን ይዘው በስነ ስርዓት ምንም ሳያደርጉ ልጃችሁ ልጃችንን ወቅቷል ጉማችንን ክፈሉ ቢሉ ኦኬ እንከፈላለን። ግን ልጁን በዛ መልኩ ቀጥቀጠውት አካለ ጎዶ አድርገውት አይኑ ሁለቱ አባብጦ ከዛ በላይ በዛ ሁሉ በደል ላይ ሁለተኛ ጉማ ሲባል ምንድን ነው የሚሰማው? እያንዳንዳችሁ ያን ጊዜ ከፈለጋችሁ ግደሉት፣ ሞት አዲሳችን አይደለም ብዬ ነው የወረድኩት። ይሄ ማለት ያኒ የተቀመጥንበት ዓላማ ወይም ለርቅ ሳይሆን ለብር ለመጠየቅ መሆኑ ስለገባኝ እና እኛ ይቅርታ የምንልበት ጥፋት የለንም። እኛ ኦልሞስት በደለኞች ነን ማለት ነው። ልጃችን ተቀጥቅጧል፣ በዛ መልኩ አሁንም ተሰቃይቷል። ሁለተኛ አንድ በጥላት እጅ ያለ ሰው ማንኛ ሙባረክ ሳታዋሽ ትላለህ። አንተ ብትሆን በጥላት እጅ ሆነ ፍጹም እነሱ የሚልሆን እንጂ እኔ ከሶሻል ሚዲያ ሩቅ ሁኔ እንደዛ በል የምለውን አይልም። ይሄ ወታደሮችም አይተናቸዋል፣ ጀነራሎች ጭምር አይተናል። የሚናገሩት ጥላት የሚሰጣቸውን ብቻ ነው። ይሄ ላይ ላይወጋም ይችላል እንግዲህ በል ስላሉት ይላል። ምክንያቱም በጥላት እጅ ነው አለ። ይሄን ሁሉ ሳታገናዝቡ ልጁ ወቅቷል ብሎ መወሰን ራሱ ክልክል። አቡፋኖ ቅድም አቢባ እዚህ ጋር ትታዘበናለች። ከአንተ ጋር ለመከራከር አይደለም። እኛንን ወላሂ አብድየታቸውም ክያም እኔም ማለት ነው እዚህ ትታዘባለች። አቢባም ህዝቡም ማለት ነው። እስኪ ተወጋ የምትሉትን አምጣችሁ አናገራችሁ። ተወጋ የምትሉትን ቲክቶክ ከፈለገ ዋጋ ይክፈል። የሀቢባም ስንት 100 ሺህ የሁሉም ዋጋ ይክፈል ብለን ነው አንሱ ብለን ቁሱል አስነስተን አየን ባያነቻ ያለ ስንናገር ምንድን ነው የምንለው? መሀል ላይ ሊወጋውም ይችላል ላይወጋውም ይችላል ይባል እንጂ አልወጋውም ብለን እርግጠኛ መሆንም አንችልም። ስለዛ አሁን ያንተ ይቅርታ የሰውን ህይወት ያተርፋል ከሆነ ገባ? ያንተ ይቅርታ የሰውን ልጅ ህይወት ያተርፋል ከሆነ ምንድን ነው ያንተ ይቅርታ? እስኪ ንገረኝ። ስለምን ጉዳይ? እኔ ቆይ እስኪ እኔ ይቅርታ የምለው ንገሩኝ። እኔ ብዙ ጊዜ ለይቅርታ ቅርብ ነው፣ ግን ስለምን ጉዳይ ነው ይቅርታ የምለው? ታንኪዩ። እኔ ደግሞ ልንገራቸው። እኔ ሙሉ ማታ እየተከታተልኩ ነበረ። ትንሽ ያጠፋችሁ ምንድነው ነገሩን እስከሌድ አደረጋችሁ። ሙባረክ አሁን መጀመሪያ ከዛ ቤት ወጥቶ ይሄ ነገር ጥሩ አይደለም ሰላም ይወርድ ስል እናንተ እንደው እሱን ትታችሁ ከሁሉም ሰው አምጣችሁ አንደኛውን ለፖሊስ ያኛውም በቃ ነገሩ ወደ ብሔር ወስዳችሁ ሙባረክ ራሱ አረብን ጠርታችሁ ገስት ላይ አስገብታችሁ ይሄን ሰውዬ ሂዱና ሳውዲ ፖሊስ አስይዙት አስገድሉት እያላችሁ ነበረ። ይሄ ጥሩ እሱ እኮ ያወራው ይሄ ሰላም እንዲወርድ ተው እያለ ነበረ። በጣም ነገሩ እናንተ ቤት በጣም የእንትን እያለ ነበረ ማለት ሁሉም ሰው ፖሊስ ማን ነው እዛ ውስጥም የሌለ ሰው ፒክቸር አስቀምጣችሁ ሁሉም ሪፖርት እያደረጋችሁ ነበረ። ስለዚህ እኛ ጋር ለምን እንደሃሉበት ለምሳሌ ይሁን አሁን እሱ ቆይ እሺ ይሁን እነሱ ሰላም እንዲወርድ ነው እያወሩ የነበረው። እናንተ ግን ምንድነው ተፈጠረ ቆይ ከምትሉ በሰላም እንፍታ ከማለት አልፋችሁ በቃ ብሔር እኮ አማራ ነው ምንድነው ይሄ መገደላበት ይሄ የት ነው ያለው? ካናዳ ነው ያለው የት ነው? በቃ ነገር ሁሉ አበላሻችሁት። ለዛ ነው ተጠየቃችሁ ያልነው። ኦኬ እሺ ሰይድ አንድ ጊዜ ልናገር መጀመሪያ ያደረሱትም እኔ ስለሆንኩ ሰይድ
ሰይድ አንድ ጊዜ ተወኩኝ ጠቅልል አደርጋለሁ። ይኸውላችሁ አሁን እናንተ እያላችሁ ሰይድ ወረባቡና ጆከር አደባባይ ላይ እዛ ሂደው አይደለም ያጋጠሟቸው። ይሄ ልጅ የሰው ነፍስ እንጂ ዶሮ አይደለም። ላይቭ ላይ እየቀጠቀጡ አማራ እያሉ እየቀጠቀጡ ይዘውት መጡ አይደለም ነው። የኛ ነፍስ የእናንተ ነፍስ ርካሽ ነው፣ የኛ ውድ ነው እያላችሁ ያላችሁ አልገባኝም። እኛም ያሉትን እዛ የተሳተፉትን ሰዎች ሂደን የራሳችንን ሰው የምናተርፍበትን መንገድ እንጂ የምንፈልገው አረ ብለን ወይስ አፋችንን በፕላስተር አሽገን ነው ዝም የምንለው? ይህን አሁንም እኮ ላለመልቀቅ ስላልፈለጋችሁ ቅድም ስትወያዩ ያንን ነገር መድገም አልፈልግም። አንድና አንድ አስሊ እኔ ለአንተ የምናገረው ነገር አንድ አማራ ጌታ ሻይሬ ነው የምልህ፣ አንድ አማራ ይህን ነገር ምንም ጥላቻ ይሁን ምንም ይበድል በዚህ ልክ ላይቭ ላይ እየቀጠቀጠ የፊጥኝ አስሮ ይዞ ቢመጣ እኔ ከእናንተ በፊት ይዞት የመጣውን ሰው እኔ ነኝ የማስይዘው እያልኩ ነው። ራሴን ወይ በአግባቡ ምን እንዳጠፋ ተነጋግረን ልጁን ለእናንተ አስረክቦ በአግባቡ እንነጋገራለን። ከዚህ ያለፈ ነገር ማንንም ሰብስቤ እዚህ ጋር ተሸምገል ተሸማገል አልልም። ይሄ አግባብ አይደለም። ስደት አለሙንም ሳውዲ አረቢያንም በደንብ ጠንቅቀን ስለምናውቀው ለምን አብረው የሚሰሩ አብረው የሚበሉ ጎረቤታማ ሆነው በስራ 24 ሰዓት አብረው የሚካሄዱ ወንድም እህቶቻችን ስላሉ አንድ ኢጃዛ ቤት ወላሂ የሚኖሩ ነፋሉ። በዚህን ሰዓት አሁን የሚከታተሉ ገጠር ላይ ግመል የሚጠብቁ ምንም ሰው የሌለበት መብራት የማያዩበት ኃይል ወደ ጧይፍ አካባቢ ከሚስ ምሽት አካባቢ አብረው አንድ ሰዓት አማራና ኦሮሞዎች አሉ፣ ምንም ፖለቲካ ውስጥ የሌሉ። እኛ ግን የኛ ጥፋት የት ላይ ነው? እየቀጠቀጣችሁ ይዛችሁት መጣችሁ። ይዛችሁ ስትመጡ ወደ ፖሊስ ልጁን ህይወቱን ወደምናተርፍበት ነው የምንሄደው ማርቆስ ወይስ እኛ ዝም ብለህ አንተ እያልክ ያለህ እኮ ዝም በሉ እግራችን ስር ወርቀ ይቅርታው አፋችሁን ዝጉ እያልኩ ቃልችን አፋን ቀቢ አስሊ አሲት አካፋን ሳኑት በነኑት አንገዲ ፊ ሌላ ነገር አትቀላቅሉ። ማረክ በሷ ቦታ ለምን ያናታ በስርዓት እየተነጋገርን ነው። ቆይ አንዴ በቃ አሁን እኮ አልቆ ተነስቶ ማለት ነው። አንድ ነገር ልጅቱ በስርዓት እየተነጋገርን ነው። ልጨርስ። መርከብ ከፈለጋችሁ የሰው ነፍስ ነው። ሙባረክ አስሊ እናንተም አላችሁ። እስካሁን ተጨቃጨቃችሁ። ሀቢባን ብዙ ለፋች። ልቀቁት፣ እጃችን ይግባ። ከዛ በኋላ ሀቢባ አለች። በተጠራንበት ቦታ እንመጣለን። መነጋገር ባለብን ልክ እንነጋገራለን። ግን በዚህ ልክ ነውር ነው። አደባባይ ላይ 11,000 ሰው ቀርቶ 2 ሰው ማየትም የለበትም። እኔ እንደ ግሌ ምን ታረጋለህ? እንደ አማራነትህ እነዚህ ልጁ አማራ ቢሆን ኑሮ ምን ታረጋለህ ብላችሁ ብትጠይቁኝ መጀመሪያ ቀድሜ እነሱን ወደ መፍትሄውን መወስደው እኔ ራሴ ነኝ። አመሰግናለሁ። እኛ ያደረግነውም ያጠፋነውም ነገር እስከሌለ ድረስ አረ ይቅርታ አይጠይቁ ምልከኛ ናቸው ወይ እነሱንም መጨቆን አለብን። እዚህ ጋር ሌላ መጠቀም አለብን። ምክንያት እየፈጠራችሁ ከመምጣት የምትለቁ ከሆነ ልክ አሁን ለማንኛውም የተጣሉት ሰሃራዊ በረሃ ውስጥ ነው ያሉት፣ አንድ ላይ ነው ያሉት። እና ጆከርም ሆነ ሙባረክም ሆነ አቡፋኖ እኔም ሆነ እኛ የደላ ቤት ውስጥ አለን ሆነን ነው እዚህ ምን እንትን ምንለው። ገባችሁ? ችግር ላይ ያላችሁ ያሉት እዛ ያሉት ናቸው። እና ጆከር ይቅርታ ጠየቀ አልጠየቀ፣ አቡፋኖ ይቅርታ ጠየቀ አልጠየቀ፣ ብጠይቅ ምጨምር ነገር የለም፣ ባይጠይቅም ምቀንስ ነገር የለም። እና ሰው በማንነቱ መከበር አለበት ባይ ነኝ። ለማንኛውም እናንተ ይቅርታ ስለጠየቃችሁት ምጨምር ነገር የለም፣ ባጠይቁም ምቀንስ ነገር የለም። ሰው አሁን ማድረግ ያለበት ልጆቹ ይፍቱ ባይ ነኝ። እዛ ቅርብ ያለ ሰው የእናንተ ሰው እኛ እያየን መጥቶ ቢወስድም ችግር የለም ባይ ነኝ። እና እንደዚህ ሌላ ሀሳብ ካላችሁ አስሊ የመናገር የፈለኩት አንድ ነገር ሌላ የምታስቡት ነገር
እኛ አሁንም ጥፋት አጥፍተን እነሱን አያይዘን እኔና ሰይድ ወረባቦ መንገድ ከፍተን ሂዱና ተደባደቡ ብለን እነዚህም ሁለት ልጆች አደባድበን ቢሆን እናንተ እኮ አንተና ሰይድ ወረባቦ ልነግርህ ነው አስብዬ ጠቅልላ አድርጌ ልንጣል ብዬ ነው። ብናደባድብ ብናጠፋ ኑሮ አንገት ደፍተን ድንጋይ ተሸክሜ አይደለም ካሜራ ብዙ ነገር አድርጌ ወንድሜ ነው በእኔ ጥፋት ከሆነ እንደዚህ የሆነው እላለሁ። ግን ምንም አላደረግንም። ያደረግነው ነገር ለማትረፍ የራሳችን ነፍስ ስለሆነ ነፍስ ነው ለማትረፍ። አዎ ብዙ ነገር ደክመናል። ስለዚህ አሁንም ይልቀቁት። አይ እዚያው መተው ይውሰዱት የምትሉ ከሆነ ሰው እንፈልጋለን። ይሄ እናንተን እኛ በምንም አይነት መንገድ አንፈልግም። ከዛ በኋላ በሀቢባ ቤት ያለውን ነገር መነጋገር እንችላለን። እናንተ ላይ እኛ ሌላ ወንጀል ማድረስ እናንተ መበቀል ይህን ነገር እኛ አንፈልግም። ሁለታቸው ምስኪኖች ናቸው። በብሔር አይደለም በስራ ፈቃደኛው ናቸው። ቦታውን ንገሩን። የኛ ልጆች ያንሱት። ወየ ዶክተር አስሊ አንድ ጊዜ ፋኖ በቃ ሀሳብ ይበቃል። እሺ አስቲ ቆሲያ ተኮ አስሊ ዋተኮ በቹ ከብዳ ዋን ከነ የው ተራ ቀላሊ ቢጠኒ ባተኒ ኡጋን ስትመን ኡመቲ ከኝ ኦሮሞን ሁንዱምቱን ማዳር ወንዳ ፕሊዝ በእነሱ በኩልም በእኛ በኩልም ጥንቃቄ መደረግ አለበት። ምንድነው ጆከር ሁሉም የሚያውቅ ነው። ኦሮሞ ወደ ጋላ ነው መደጋስቀር ሄዳ ብሎ ሁሉ ይሳደባል። ሰው በጣም ተናዶበታል። በዛ ላይ ደግሞ ይሄ ላይ ጆከር ባይገባ ነገሩ እግዚአብሔርን ትላንት ያልቃል ነበር። ጆከር ስለገባው ነው ሁሉም ነገር የተባለ። ወደ ሌላ ነገር ማርቆስ አሁንም ማልቀቅ